ገንዘባችሁ ለወደፊት ህልማችሁ እየሰራ ነው ወይስ ያለፈውን ዕዳችሁን ብቻ እየከፈለ? አብዛኛው ሰው በየወሩ የሚጨነቀው እንዴት ሰርቫይቭ አድርጌ በሚቀጥለው ወር ደርሳለሁ በሚል የሰርቫይቫል አስተሳሰብ ውስጥ ነው። ነገር ግን ዛሬ ጊዜው ተቀይሯል። ዝም ብላችሁ ሳንቲም የምትቆጥሩበት ዘመን አብቅቷል። ዛሬ የምንማረው እያንዳንዱን ሳንቲም እንደ አንድ ጡብ በመጠቀም ለራሳችሁና ለልጆቻችሁ የሚተርፍ የሀብት ህንፃ የምትገነቡበትን ስልት ነው። የዚህ ቪዲዮ መጨረሻ ላይ ከእጅ ወደ አፍ ከሆነ ኑሮ ወጥታችሁ ወደ ትውልድ ተሻጋሪ ሀብት የምታመሩበትን እውነተኛ ካርታ ትይዛላችሁ። ብዙዎቻችን በጀት ወይም ቁጠባ ሲባል የሚታየን ራስን መከልከልና መጨነቅ ነው። ነገር ግን በጀት ማለት የገንዘብ እስር ቤት ሳይሆን የነፃነታችሁ መጀመሪያ ነው። እስቲ ራሳችሁን ጠይቁ። በየወሩ የምትኖሩት ለቀጣዩ ደሞዝ ብቻ ነው? መልሳችሁ አዎ ከሆነ ይህ የሰርቫይቫል ወጥመድ ይባላል። ከዚህ ወጥመድ ለመውጣት በመጀመሪያ አስተሳሰባችሁን ከመቆጠብ ወደ ሀብት መገንባት መቀየር አለባችሁ። ገንዘብ የሚቆጠበው ስለሚተርፍ ሳይሆን ለታለመለት ትልቅ ዓላማ እንዲውል ታቅዶ መሆን አለበት። ገንዘባችሁን ከመመደባችሁ በፊት የት መድረስ እንደምትፈልጉ ማወቅ አለባችሁ። እያንዳንዱ የምታወጡት ብር ወይ የቅርስ ገዳይ ነው ወይም ደግሞ ስልታዊ ኢንቨስትመንት ነው። የመጀመሪያው ደረጃ ሴኩሪቲ ሲሆን የአሁኑን ደህንነታችሁን ማረጋገጥ ነው። በሁለተኛ ደረጃ ላይ የምናገኘው ደግሞ ሞቢሊቲ ነው። ይህም የመካከለኛ ዘመን ግቦችን ለምሳሌ ቤት ወይም መኪና ማቀድን ያካተተ ነው። በሶስተኛ ደረጃ ደግሞ ሌጋሲ ሲሆን ለትውልድ የሚተርፍ ሀብት መገንባት ማለት ነው። በዚህ በያዝነው ዓመት የኢኮኖሚ ሁኔታ እያንዳንዱ የምታወጡት ሳንቲም የራሱ የሆነ ግዳጅና ተልዕኮ ሊኖረው ይገባል። እዚህ ጋር ነው ዋናው ስልት የሚጀምረው። ከተረፈኝ እቆጥባለሁ የሚለውን የተሳሳተ መንገድ እርሱት። በምትኩ ሪቨርስ በጀቲንግ ተጠቀሙ። ይህም ማለት ለወደፊት የሀብት ግንባታችሁ የሚሆነውን ድርሻ ገቢው እንደገባ ወዲያውኑ ታነሳላችሁ። የምትኖሩት ከቀረው ገንዘብ ላይ ይሆናል ማለት ነው። አሁን ባለው የቴክኖሎጂ ዘመን የኤአይ መከታተያዎችን በመጠቀም ወጪያችሁ ከህልማችሁ ጋር የተጣጣመ መሆኑን በየቀኑ መቆጣጠር ትችላላችሁ። ትርፍ ገንዘባችሁን የዋጋ ግሽበትን በሚያሸንፉ የገቢ ምንጮች ላይ አፍስሱ። ሀብታችሁ እንዲበዛና ራሱን እንዲያሳድግ ፍቀዱለት። ትልቁ ስኬት ግን ገንዘብ ማከማቸት ብቻ አይደለም። ይልቁንም ይህን የገንዘብ አያያዝ ጥበብ ለቀጣዩ ትውልድ ማስተማር ነው። የገነባችሁት ቅርስ ከእናንተ በላይ እንዲኖር ልጆቻችሁ የገንዘብን ሕግ እንዲረዱ ማድረግ የቅርስ ግንባታችሁ ዋናው ክፍል ነው። ሀብት ማለት ዝም ብሎ በባንክ የተቀመጠ ብር አይደለም። ሀብት ማለት ለውጥ ማምጫ መሳሪያ ነው። ዛሬውኑ ከሰርቫይቫል አስተሳሰብ ወጥታችሁ የራሳችሁን የሀብት ህንፃ መገንባት ጀምሩ። የዛሬው ቪዲዮ አዲስ እይታ ከፈጠረላችሁ ላይክ እና ሼር አድርጉት። የትኛው የህልማችሁ ክፍል ነው በበጀት መደገፍ ያለበት? በኮሜንት ላይ አጋሩ። ጤና ፋይናንስን ሰብስክራይብ በማድረግ የህልማችሁ መሐንዲስ ሁኑ። አብረን እንስራ፣ አብረን እንደግ።